ያንገታብን ነው ያው እንግዲህ እንደዚህ ሱፍ የለበስ ነው ምን ያለው ስሜን አሰርተው ነው እንዴ ባንገታ ለጥሩ ነገር ነውና ያው ይመርብኝ አላውቅም። አረ በጣም አምሮብሃል። በጣም አመሰግናለሁ። እንዴ ምንድነው? ምንድነው? ቀለበት ነው ማለት ያለው እንዴ ቀለበት ማን እንደምታሰማ አንዳሰራ እንዴ ሱመያ ምንድነው ያፋፋንከኝ እንዴ? ልቀቀ አሚር ልቀቀ ምንድነው እንደ አትነገጣችሁ? ምንድነው ሰላም ነው ማዘር? እንዴት ነው? ሰላም ነው አለን። እንዴት ነሽ? ሰላም ነው። ነይ ሱም እዚህ የተደበቀ ሰው አለ? ቤቲስ ታችተስ ቤቲስ እንዴ እኔ ራሱ ብሎ ገባኝ ማለት አሚር ቤቴ ታለች። እሺ ሱመያ አይ ቆይ አንዴ እሺ በዚህ ጋር ሰው ማንም የለም። አይ ማንም ሱመያ ልጅቷስ እሷ ትመጣለች የለችም። ልጅቷ የታለች እንደ? እሺ ሱመያ ያው እኔ ንግግር አልችልም። ሰው ሰርፕራይዝ በማድረግም ብዙም ጎበዝ አይደለሁም። እሺ ችግር የለውም። ልጅቷ የታለች? ሱመያ አንቺ ማለት ለኔ በህይወቴ ትልቅ ቦታ የምሰጣት ማከብራት ከምንም በላይ እና አንቺን በህይወቴ በማወቄ ለኔ ትልቅ ደስታ ትልቅ አክብሮት አንቺን እኔ በማግኘቴ ህይወቴ ተለውጧል፣ ህይወቴ ተቀይሯል። አሚርን ሳይሆን ቀርቷል። ምን እንደምል ግራ ገባኝና አንቺ ማለት ለኔ ትልቅ ቦታ የምሰጥሽ ከልቤ ማከብርሽ ለኔ ሁሉ ነገሬ አንቺ ነሽና አንቺ ማንም ሴት የለችም እና አንቺ በኔ ህይወት ውስጥ በመምጣትሽ ብዙ ነገር ተቀይሯል እና ላንቺ ነው። ልጄን በምን አየሃት ተመኘሃት? በምን አየሃት ተመኘሃት? ያሆ ተመኘሃት ያሆ ማን ይሸከማል ከነዘረፉ አንቺ የምትናገሪው ነገር ካለ ብትናገሪ። ቆይ ኬኩን ቶሎ በሎ ይቆረስ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ያለኝ ዛሬ
እኔ እስክታልችል እስቲ ሙሳ የምትለውን ነገር እንስማ። አይ የቆረስኩ ባወራ ብዬ እኮ ነው። በዛው ትንሽ ወደ ምግብ እንገባለን። እሺ ደስ ብሎኛል። በጣም ነው ደስ ያለኝ። ማለት ያልጠበቅኩት ነገር ስለሆነ ምን ማውራት እንዳለብኝ አላውቅም። አንተም አሁን ከዚህ በመድረስ ራስክን በመቻልክ የምትፈልገውን ነገር አውቀህ ለይተህ ማድረግ መቻልክ በጣም ደስተኛ ነኝ። ከጓደኞች ጋር እንደዚህ ሰላም ፈጥረህ ከዛ ሁሉ ግርግር በኋላ እንደዚህ ሰላም ፈጥራችሁ ሳያችሁ እውነት ለመናገር ደስታዬን መቆጣጠር ነው ያቃተኝ ማለት ነው። እና ደግሞ ለኔ ያስበህልኝ እንደዚህ አይነት ዝግጅት ስላዘጋጀህ በጣም ነው ማመሰግነው። እኔ እንዳከበርከኝ አለ ያክብርክ። አረገን አልጨረሰችም እና ማለት ነው እና በጣም ነው ማመሰግነው አሚሮ። ያው ማለት ያው እኔንም አሞኝ ምናምን ስለነበር እንደዚህ ያደረከው ያው ተረድቻለሁ ማለት ነው እንጂ ብታቂ በቃ ቬሎ ለብሰሽ ነበር የምትመጪ ነበር። የቬሎውን ባቃላ መጀመሪያ እንዴት ግን ልትመጪ ቻልሽ? የመጀመሪያ ጥያቄ ወደዚህ የመጣሁበት ምክንያትማ ማናት ምንድናት ላንተ ትሆናለች አትሆንም ቼክ ለማድረግ ነው። እሺ ይነገረን እኮ ተናገርኩኝ እኮ ማለት ማናት የምታገባ ሴት ላንተ ትሆናለች ወይ አትሆንም ወይ? አንተ በጣም ጥሩ ልጅ ነህ፣ ልብ ንጹህ ነው። እንድትጎዳ አልፈልግም ከዚህ በኋላ ማለት በቃ በሁሉም ነገር ከጎን መሆን ስለምፈልግ ያው ሰው ደግሞ ለሚወደው ሰው ነው የሚያዝነውና የሚወደው ሰው ደግሞ እንዲጎዳበት አይፈልግም አይደለ? እኔ ደግሞ ያው አንተን የምትጎዳ ሴት ማለት እኔን ጎዳችኝ ማለት ነው። ስለዚህ እማትሆን ከሆነ አናቷን እያልኩት ከዚህ ላይ ይቆጥ እንጂ ምንድነው ሁሉ ይሳካና አባው ጃለ ያለ ፍቃድ ዝም ብለህ ታነሳለህ? ቢሰባበርስ ልጅን እኮ የሚፈልገው ሰው አለ። ደስታ ስለሆነ አይ ተጠንቀቁ። አይ ጥንቃቄ አድርጉ። መናገር ሳይሆን ደስታን የገለጸው አይ ቢሆንም አይ ሚኪ ቢሆንም እንዳትናገራት ኧረ በቃ ተቀብያለሁ። አይ ተቀብያለሁ። እንደዚህ መናገር ያለባችሁ ሰዎች ካላችሁ ብቻ አሚር በጣም ደስ ብሎኛል። ላንተ አሁን የሚቀር ነገር አለ። ያንን ነገር አድርገው ደግሞ ከተሳካ ካንተ በላይ እኔ ደስተኛ የምሆነው ያኔ መስቀል ሳይሆን አይ ምንም እንድታረጉት አልፈልግም። ምን ይፈልጋል አሚር? አይ አልፈልግም። በተው እኮ በደስታ ሊሞት ይችላል። ዛሬ ደስታው ቀን ስለሆነ አይ ዙሮ አይ ምንም በቃ ቆይ እንዴ ገና ፕሮግራም እኮ ተጀመረ እንጂ እኮ ገና አላለቀም። አሚርን ለዚህ ስላበቃሽው በጣም ደስ ብሎኛል። ፈጣሪ ባርክሽ። አሜን። ፈጣሪ ለታሽ ይፈልሽ። ይመረቅ። ፈጣሪ ያደረግሽውን ሁሉ ይመዝግብልሽ፣ ይጻፍልሽ። ለተቸገረ ማድረግ ማለት ለእግዚአብሔር ማበደር ነው ይባላል በእኛ በመጽሐፍ ቅዱስ። ስለዚህ አንቺ አሁን ለሱ ለአሚር ያደረግሽው ሙሉ ተጽፎልሻል በትልቅ መዝገብ። መልካም ነገር ነው ያደረግሽው። ተባረክ። በጣም ትልቅ መልካም ነገር ማሚዬ። በጣም ከዛ አንስታ ከማስበው አንጀቴን የሚንሰፈሰፈው ከዛ ሰው ያደረገች አንስታ ለዚህ ክብር ያበቃች ሱመያ ናት። ለሱመያ
ያው ከሁሉም በላይ አላህ ነው ቅድሚያ የሚወስደው። ከአላህ በታች እንደዚህ ጸጉሬን እንደዚህ የተንጨባረረ ጸጉሬን ላጭታኝ ገላዬን አጥባኝ አዲስ ልብስ ቀይራለኝ ቁርአን ቤት ወስዳኝ ምን ያህል እንደተንከራተተች ምን ያህል ስቃይ እንዳየች ትንሽ በትንሹ እኔ ቁርአን ቤት ስትወስደኝ ለናንተ ደግሞ ተቀርጾ ያስተላለፈ በቃንስቼ ስፈነክታት ብዙ ነገር አለ። እንዴ ሱመያ አታኩርፊ እንጂ ምን ነው ያረን ያላቀርብ አይ አንቺ ምን ልትናገር ይፈልጋል? አንቺ ደግሞ ቢሆን ስመታሽ ያው እንደነበረ ብዙ ነገሮች እንዳደስ አይ ያው ማለት መጥፎ ነገሮችን ማስታወስ የለብንም ብዬ ነው። አንዳንዴ ነገሮች ካለፉ በኋላ ይሄ ነበር ማለት አስፈላጊ አይመስለኝም። ዋናው ነገር ምንድነው መጀመሪያም እንደዚህ ቁመህ ወደ ራስ ተመልሰህ እንደዚህ ቁመህ እንዳይክ ነው እንጂ ያው ያለፉትን ነገሮች ማስታወስም አልፈልግም። የተወሰነውን አይተውታል ያልተቀረጸም ብዙ ቢኖርም ግን እኔ ደግሞ ከምንም በላይ ደስ የሚለኝ ማለት ነው ያው ሁሉም ነገር ሰበብ ነው ይባላል አይደለ? እኔ ሰበቡን አደረስኩኝ አላህ ደግሞ ለዚህ ያደረሰክ ማለት ነው። ሸፊዕ አላህ ነው። አላህ እንግዲህ አላህ እዚህ ያደርሰክ። ዛሬ ደግሞ አሁን በቃ በስነ ስርዓት ጤነኛ ሆነክ ሙሉ ጤነኛ ሆነክ ወደ ራስ ተመልሰ ያው መጀመሪያም ጤነኛ ነክ። እኔ መጀመሪያም ገና ሳገኝ እብዳል ነበርክም አውቀው አበድነክ እያልኩ ነበረ። ይሄ የማይካድ እውነት ነው። ያው ከዛ በኋላ የተፈጠሩ ነገሮች አንዳንድ ነገሮች ይኖራሉ እንጂ ሙሉ ለሙሉ አልለቀክም፣ ሙሉ ለሙሉ በሽተኛ አይደለህም፣ አላበድክም። ግን አንዳንድ ሰው ምንድነው አይምሮ ቢዚ ሲሆን ምንድነው በቃ ጫጫታ ወደሌለበት ጸጥ ወዳለ ቦታ መሄድ ስለሚፈልግ ነው። ለዛ ደግሞ እኔ ከአላህ በታች እርዳታ አረኩልህ። እኔ በነገራችን ላይ ሰበብ ነው የሆንኩት እንጂ ሌላ ነገር አይደለም የሆንኩት። አላህ አዳነክ ማለት ነው። አላህ ለዚህ ያደረሰ። ስለዚህ አልহামዱሊላህ ማለት ነው ያለብክ። እሺ አልহামዱሊላህ። ስለዚህ ያው እኔም ለሱመያ እና ትልቅ በሁላችሁም እንድታውቁት እኛም ሱፍ የለበስንለት ትልቅ ምክንያት አለን፣ ትልቅ ፕሮግራም አለን፣ ትልቅ ነገር አስቤያለሁ። ያው እንግዲህ ትልቁን ነገር ደግሞ እሺ ትለኛለች እምቢ ትለኛለች። ያው የሁላችንም ጥያቄ ነው የሚሆነው ማለት አይ እንደዛ ሳይሆን ልጅቷ ታመጣት ነው እንዴ? እሱማ ሰው ማንም እንደሌለማ አውቀሽዋል። ሱመያ ማለት ደጋግሜ እንደተናገርኩት ለኔ ትልቅ ቦታ ያላት ነችና ይሄ ነገርም ያንሳታል ብዬ አስባለሁ። ኧረ በቂ ነው በጣም ማመሰግነው እና ሲበዛ ነው። ትልቅ ሰርፕራይዝ አለኝ። ያው እንግዲህ ሰርፕራይዝ ምንድነው? እኔ ራስ ጓጓሁ ነገር ያንገት ሀብል ነው። ያው እንግዲህ እንደዚህ ሱፍ የለበስነው ምን ያህል ነው? ስሜን አሰርተው ነው እንዴ? ባንገት ለጥሩ ነገር ነውና ያው ይመርብኝ አላውቅም። አረ በጣም አምሮብሃል። በጣም አመሰግናለሁ። እንዴ ምንድነው? ቀለበት ነው ማለት